ሰላም ውድ ተማሪዎች፣ ዛሬ አንድ ቀላል ጥያቄ አለኝ። አዲስ አበባ፣ ተማሪ፣ ፍቅር፣ መጽሐፍ የሚሉትን ቃላቶች ታውቃላችሁ? እና እነኚህ ቃላቶች ደግሞ ስም መሆናቸውንም ታውቃላችሁ። ግን እነዚህ ስሞች በምን እንደሚመደቡ ታውቃላችሁ? ብዙ ተማሪዎች በዚህ ጥያቄዎች ይሳሳታሉ። ይህም በፈተና ላይ ነጥብ እንዲያጡ ያደርጋቸዋል። በዛሬው ቪዲዮ የስም አይነቶችን በቀላሉ እና ግልጽ በሆኑ ምሳሌዎች እና ፈተና ተኮር ማብራሪያ እንማራለን። ቪዲዮ እስከ መጨረሻው ከተከታተላችሁ ማንኛውም የስም አይነቶች በምን የስም አይነት እንደሚመደብ በቀላሉ መለየት ትችላላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን መጫን እንዳትረሱ። አሁን ወደ ትምህርታችን እንግባ። እንዲሁም መጨረሻ ላይ ደግሞ አሪፍ በፈተና ላይ ሊወጡ በሚችሉ መልኩ ጥያቄዎች አዘጋጅቻለሁና ጥያቄዎቹን መስራት እንዳትረሱ። ወደ ትምህርታችን እንግባ። የስም አይነቶች። ስም ማለት ማንኛውም ሰው ሊሆን ይችላል፣ ቦታ ሊሆን ይችላል፣ እንስሳ ሊሆን ይችላል፣ ወይም ደግሞ የሆነ ነገር ሊሆን ይችላል። መለያ ወይም መጠሪያ ነው ማለት ነው። ለአንድ ነገር ቦታ፣ ሰው፣ እንስሳ ሊሆን ይችላል። ለዛ ነገር መጠሪያ ነው ወይም መለያው ነው ማለት ነው ስም የምንለው። የስም የምንለው ምንድነው? አንደኛው ከቃል ክፍሎች ውስጥ አንዱ ነው። እሱን የቃል ክፍሎችን ደግሞ መጀመሪያ ቻናሉ ሲከፈት የሰራሁላችሁ ቪዲዮ አለ፣ እዛ ላይ ገብታችሁ ማየት ትችላላችሁ። ግን አሁን የምናየው ምንድነው? ስለ ስም አይነቶች ናቸው። እና በዋነኛነት የስም አይነቶች 5 አይነቶች ናቸው በአማርኛ ላይ። በእንግሊዝኛም ተመሳሳይ ነገር አለው ማለት ነው። አንደኛው የተጽኦ ስም ወይም ደግሞ የግል ስም የምንለው አለ። ሁለተኛ የወል ወይም የጋራ ስም የምንለው አለ። ሶስተኛ የጥቅል ስም የምንለው አለ። አራተኛ የቁሳቁስ ስም የምንለው አለ። አምስተኛ ደግሞ የነገር ስም የምንላቸው ናቸው ማለት ነው። እነኚህ የስም አይነቶች አብዛኛውን ጊዜ ፈተና ላይ በፍጹም አይቀሩም። በተለይ ሚኒስትሪ ላይ የስድስተኛ ክፍሎች እና የስምንተኛ ክፍል ሚኒስትሪ ላይም ከማይቀሩ ጥያቄዎች ውስጥ እነኚህ የስም አይነቶች በፍጹም አይቀሩ። ምክንያቱም ለምንድነው? ያሳስታሉ ማለት ነው ተማሪዎች። እና እንዴት በቀላሉ መለየት እንደምትችሉ በዚህ ቪዲዮ የምታዩት ይሆናል ማለት ነው። አንደኛው የተጽኦ ስም ነው ወይም ደግሞ በእንግሊዝኛ ፕሮፐር ናውን የምንለው ማለት ነው። ይሄ ስም አይነት ምን አይነት ነው? ለአንድ ግለሰብ ሊሆን ይችላል፣ ቦታ ሊሆን ይችላል፣ ወንዝ ሊሆን ይችላል፣ ወይም ተቋም ድርጅት ሊሆን ይችላል። ተለይቶ የሚሰጥ መጠሪያ ነው ማለት ነው። ምን አይነት ስም ነው? ለአንድ ለሆነ ነገር ብቻ ተለይቶ የሚሰጥ የስም አይነት ነው ማለት ነው። ለምሳሌ አሁን አዲስ አበባ ስል ምን ነው ትዝ የሚላችሁ? ከተማዋ ነው አይደል? አበበ ሲባል የሆነ አንድ ሰውን ነው እንጂ ሁሉም አበበ እንትን አይልም፣ አይወክልም። አንድ ሰውን ነው የሚወክለው አበበ ሲባል። አሁን በክላስ ውስጥ አበበ ቢባል አንድ ተማሪ ነው የሚወክለው አይደል? ስለዚህ እንደዚህ አይነት ለአንድ ለተወሰነ ሰው ቦታ ወይም ነገር ለአንድ ማለት ነው የሚሰጥ የስም አይነት ምን ይባላል? የተጽኦ ስም። አበበ፣ ምሳሌዎቹ ደግሞ አበበ፣ አዲስ አበባ፣ አባይ፣ ጎግል። እነኚህ ሁሉ ምንድነው? ለአንድ ለተወሰኑ ነገሮች የሚሰጡ የተለዩ ስሞች ናቸው ማለት ነው። እነኚህ ደግሞ ምን ይባላሉ? የተጽኦ ስም ወይም ፕሮፐር ናውን ማለት ነው። ሁለተኛ የወል ስም ወይም ደግሞ ኮመን ናውን የሚባሉ ደግሞ አሉ። እነኚህ የስም አይነቶች ምን አይነቶች ናቸው? አይነቱ አንድ ለሆነ ነገር ሁሉ በጠቅላላው የሚሰጥ የጋራ ስም ነው ማለት ነው። ምን አይነት ስም ነው? ለአንድ አይነቱ አንድ ለሆኑ ነገሮች ሁሉ በጠቅላላ የሚሰጥ ስም። ለምሳሌ አሁን ሰው ሲባል ምንድነው? ሁሉም እዚህ በምድር ላይ የሚኖር ሰውን ነው የሚወክለው። አካል ጉዳተኛ ሊሆን ይችላል፣ ሴት፣ ወንድ ምናምን ሁሉንም ጠቅላላውን የሚወክልን ነው። አበበንም፣ ጫላንም ሁሉንም ማለት ባለስልጣኑንም የሚወክል የጋራ ስም ነው ሰው ሲባል ማለት ነው። ስለዚህ እንደዚህ በጠቅላላው በጀማ የሚሰጥ ስም ምን ይባላል? የወል ስም ማለት ነው። ሌላው ደግሞ ከተማ ሲባልስ እነኚህ ካፒታል ሲቲ ሊሆን ይችላሉ፣ ወይም ደግሞ ኖርማል ከተማዎች ደግሞ አዲስ አበባ፣ አዳማ፣ ሀዋሳ ምናምን የክልል ከተሞችንም ይወክላል ከተማ ሲባል ማለት ነው። ዱባይንም ጭምር የሚወክል ነው ይሄ። ስለዚህ እነኚህ በጠቅላላ የሚሰጥ ስም ሲሆን ለጋራ ሁሉም ሰው በጋራ የሚጠቀምበት ሁሉም ነገር ማለት በጋራ የሚጠቀምበት የስም አይነት ሲሆን ምን ይሆናል? የወል ስም። ውሻ ሲባል አሁን ሴት ውሻ ሊሆን ይችላል፣ ወንድ ውሻ፣ የሀበሻ፣ የፈረንጅ ሊሆኑ ይችላሉ። ግን ምንድነው? በጠቅላላ ውሻ ሲባል አንድን የእንስሳ አይነት ነው የሚወክለው ማለት ነው።
ስለዚህ ይሄንን ማስተዋል አለባችሁ ማለት ነው። ሶስተኛ የጥቅል ስም ወይም ደግሞ ኮሌክቲቭ ናውን የምንለው ደግሞ አለ። እና ይሄ ኮሌክቲቭ ናውን የምንለው ምንድነው? አንድ ላይ ሆነው ለሚሰበሰቡ ወይም ለሚደራጁ አካላት የሚሰጥ የስም አይነት ነው። ይሄንን ከወል ስም ጋር እንዳታገናኙት። ይሄ የጥቅል ስም የምንለው ይለያል። የሆነ አሁን ለምሳሌ ለእንስሳ ሲሆን መንጋ ይባል የለ አንድ ላይ ሰብሰብ ብለው ሲሄዱ መንጋ ይባላል። ሰራዊት ደግሞ ሲሆን ይሄ ለጦርነት ሊሆን ይችላል የሚሄዱ የመከላከያ ሊሆን ይችላሉ፣ እነኛውን ሰራዊት ይባላሉ። ጉባኤ ሲባል ደግሞ ስብስብ፣ የሰዎች ስብስብ ምናምን፣ ፌዴሬሽን፣ እንደዚህ አይነት ስሞች የጥቅል ስም ይባላሉ ወይም ደግሞ ኮሌክቲቭ ናውን የምንላቸው ናቸው ማለት ነው። አራተኛ የቁሳቁስ ስም ወይም ደግሞ ማቴሪያል ናውን የምንለው ደግሞ አለ። በቁጥር የማይቆጠሩ እነኝን በደንብ ማስተዋል አለባቸው። አንካውንቴብል ናቸው ማለት ነው። በቁጥር የማይቆጠሩ የሚመዘኑ፣ የሚለኩ ወይም በግዝፈት የሚገኙ ነገሮች መጠሪያ ነው። እነኚህ ምንድናቸው? የማይቆጠሩ ብቻ ናቸው ማለት ነው። ግን ሊመዘኑ ሊለኩ ይችላሉ ማለት ነው። እና ደግሞ ግዝፈትም አላቸው። እነኚህ አይነት ስሞች ናቸው ማለት ነው የቁሳቁስ ስም የምንላቸው። ምሳሌ ጤፍን 1 2 እያላችሁ መቁጠር አትችሉም። ግን ምን ማለት ትችላላችሁ? 1 ኪሎ ወይም 1 ጆግ፣ 2 ጆግ፣ 2 ኪሎ፣ 3 ኪሎ ጤፍ እያላችሁ መለካት ትችላላችሁ። ወተት ይሄም የሚቆጠር አይደለም። ግን 1 ሊትር፣ 2 ሊትር፣ 1 ብርጭቆ ምናምን እያላችሁ መለካት ትችላላችሁ። ሶስተኛ ወርቅንም 1 ወርቅ፣ 2 ወርቅ ብላችሁ መለካት አትችሉም። ግን ምን ማለት ትችላላችሁ? 1 ግራም፣ 2 ግራም፣ 24 ካራት ምናምን እያላችሁ መለካት የምትችሉት አይነት ነገር ሲሆን እነኚህ ምንድናቸው? የቁሳቁስ ስም ማለት ነው። አምስተኛው እና የመጨረሻው ደግሞ ምንድነው? የነገር ወይም ደግሞ የሀሳብ ስም የሚባል አለ። ይሄ ደግሞ በእንግሊዝኛው ምን ይባላል? አብስትራክት ናውን የሚባለው ማለት ነው። በአይን የማይታዩ ናቸው፣ በእጅ የማይዳሰሱ ነገር ግን በስሜት የሚታወቁ ወይም በአእምሮ ውስጥ የሚታሰቡ ሀሳቦች፣ ስሜቶች፣ ሁኔታዎች መጠሪያ ነው ማለት ነው። ይሄና የቁሳቁስ ስምም አሁንም እንዳይምታታባችሁ ያዙት። ይሄ የነገር ስም የምንለው ምንድነው? በአይንም አይታዩም፣ በእጅ መዳሰስ አይቻሉም። ነገር ግን ምንድናቸው? በስሜት የሚታወቁ ናቸው ማለት ነው። በስሜት ነው፣ በውስጥ በአእምሮ ውስጥ ያሉ ነገሮች ናቸው እንጂ በአይን አይታችሁ ይሄ እንትን ነው ይሄ እንትን ነው ማለት ማትችሉት ማለት ነው። ለምሳሌ ፍቅር ምንድነው? ስሜት ነው እንጂ የሆነ በአይን አይታችሁ ይሄ እንዴ ፍቅር ማለት አትችሉም። ድፍረት ይሄም ውስጥ ያለ ስሜት ነው። ምክንያቱም አንድ ሰው ውስጡ ነው እንጂ ድፍረት ያለው እንጂ ይሄ ድፍረት ነው ይሄ እንትና ማለት የምትችሉት ነገር በቁስ መልክ የሚታይ ነገር የለም ማለት ነው። እውቀት፣ ሰላም፣ ደስታ ይሄን የመሳሰሉ ነገሮች የነገር ስም ይባላሉ ማለት ነው። እና አሁን ወደ ጥያቄዎቹ እንግባና ጥያቄዎቹን በመስራት ራሳችሁን ፈትሹ ማለት ነው። እሺ ፓርት 1 ትሩ ኦር ፎልስ ነው ወይም ደግሞ እውነት ሐሰት ነው ማለት ነው። አንደኛ ምን ይላል? የወል ስም ለአንድ የተወሰነ ሰው ወይም ቦታ ብቻ ተለይቶ የሚሰጥ መጠሪያ ስም ነው። የወል ስም ለአንድ የተወሰነ ቦታ ሰው ወይም ቦታ ብቻ ተለይቶ የሚሰጥ መጠሪያ ስም ነው ይላል። ይሄ ምንድነው? እስቲ መልሳችሁን ኮሜንት ላይ እየጻፋችሁልኝ ጊዜ ልስጣችሁ። 1 2 3 4 5 6 7 8 9 10 ይሄ ምንድነው? ሐሰት ነው ማለት ነው። ይሄ የምን የስም አይነት ነው? ይሄ የተጽኦ የስም አይነት ነው ማለት ነው። ሁለተኛ ሰራዊትና መንጋ የሚሉት ቃላት የጥቅል ስም ምሳሌዎች ናቸው ይላል። እስቲ አሁንም መልሳችሁን ኮሜንት ላይ ጻፉልኝ። 1 2 3 4 5
6 7 8 9 10 ይሄ ምንድነው? እውነት ነው ማለት ነው። ሶስተኛ የተጽኦ ስም ሁልጊዜ ለአንድ የተወሰነ አካል ብቻ የሚሰጥ ልዩ መጠሪያ ነው። አሁንም መልሳችሁን ኮሜንት ላይ ጻፉልኝ። 1 2 3 4 5 6 7 8 9 10 ምንድነው? እውነት ነው ማለት የተጽኦ ስም የምንለው ለአንድ የተወሰነ አካል ብቻ የሚሰጥ ልዩ መጠሪያ ስም ነው ማለት ነው። አራተኛ በአይን የማይታዩ እና በእጅ የማይዳሰሱ እንደ ፍቅር እና ደስታ ያሉ ስሞች የቁሳቁስ ስም ይባላሉ። 1 2 3 4 5 6 7 8 9 10 ይሄ ምንድነው? ሀሰት ነው። ይሄ በአይን የማይታዩ በእጅ የማይዳሰሱ የስም አይነቶች ምን አይነቶች ናቸው? የነገር ወይም ደግሞ የሀሳብ ስሞች ናቸው ማለት ነው። አምስተኛ ውሃ እና ወተት በቁጥር የማይቆጠሩ የሚለኩ ወይም የሚመዘኑ ቁሳቁስ ስሞች ናቸው። አሁንም መልሳችሁን ኮሜንት ላይ ጻፉልኝ። 1 2 3 4 5 6 7 8 9 10 ምንድናቸው? እውነት ነው ማለት ነው። ውሃና ወተት በቁጥር የማይቆጠሩ የሚለኩ ወይም የሚመዘኑ የቁሳቁስ ስሞች ናቸው። እውነት ነው ማለት ነው። አሁን ወደ ፓርት 2 ወይም ደግሞ መልቲፕል ቾይስ የምርጫ ጥያቄዎች ስንሄድ ከሚከተሉት ውስጥ የተጽኦ ስም ወይም ፕሮፐር ናውን የሆነው የትኛው ነው ይላል። ኤ ከተማ፣ ቢ አባይ፣ ሲ ወንዝ፣ ዲ ተራራ ይላል። የተጽኦ ስም የሆነው ለምርጫ 5 ሰከንድ እንሰጣችሁ። 1 2 3 4 5 የተጽኦ ስም የሆነው የትኛው ነው ማለት ነው? አባይ የምንለው ነው ማለት ነው። ሁለተኛ ለአንድ ወገን ወይም ተመሳሳይ ለሆኑ ነገሮች ሁሉ በጋራ የሚያገለግል ስም አይነት ምን ይባላል? ኤ የወል ስም፣ ቢ የነገር ስም፣ ሲ የጥቅል ስም፣ ዲ የቁሳቁስ ስም። አሁንም 5 ሰከንድ አላችሁ። 1 2 3 4 5 የቱ ነው ማለት ነው? የወል ስም ነው ማለት ነው። በጋራ የሚያገለግል የስም አይነት የወል የስም አይነት ነው ማለት ነው። ሶስተኛ ትምህርት ቤት መሄድ እውቀት ያስገኛል። በዚህ አረፍተ ነገር ውስጥ በደማቅ የተጻፈው ቃል የየትኛው የስም አይነት ምሳሌ ነው ይላል። ኤ የተጽኦ ስም፣ ቢ የጥቅል ስም፣ ሲ የነገር ወይም የሀሳብ ስም፣ ዲ የወል ስም። አሁንም 5 ሰከንድ አላችሁ። 1 2 3 4 5 የምን የስም አይነት ነው እውቀት የምንለው? የነገር ወይም የሀሳብ ስም። መልሱ ሲ ነው ማለት ነው። ጥያቄ ቁጥር 4 ከሚከተሉት ምርጫዎች ውስጥ ሁሉንም የጥቅል ስም የያዘው የትኛው ነው? ኤ ወርቅ፣ ብር፣ ብረት፣ ቢ ሰላም፣ ጤና፣ ፍቅር፣ ሲ ጉባኤ፣ መንጋ፣ ሰራዊት፣ ዲ አበበ፣ ካሳ፣ አልማዝ። አሁንም 5 ሰከንድ አላችሁ። 1 2 3 4 5 የትኛው ነው ማለት ነው ኮሌክቲቭ ናውን የሆነው? ሲ ጉባኤ፣ መንጋ፣ ሰራዊት የምንለው ኮሌክቲቭ ናውን ወይም የጥቅል ስም ነው ማለት ነው። 5ኛ ጤፍ፣ ስንዴ እና ዘይት የሚሉት ቃላት በየትኛው የስም አይነት ይመደባሉ? ኤ የወል ስም፣ ቢ የቁሳቁስ ስም፣ ሲ የነገር ስም፣ ዲ የተጽኦ ስም። አሁንም 5 ሰከንድ አላችሁ። 1 2 3 4
5 ጤፍ፣ ስንዴ፣ ዘይት የምንለው የምን አይነት የስም አይነቶች ናቸው? የቁሳቁስ የስም አይነቶች ናቸው ማለት ነው። 6ኛ ከሚከተሉት ጥንዶች ውስጥ የወል ስም እና የተጽኦ ስምን በትክክል ያጣምረው የትኛው ነው? አሁን እዚህ ጋር በደንብ ትኩረት አድርጉ። የወል ስምንና የተጽኦ ስምን በአንድ ላይ ያጣምረው ማለት ነው። ኤ ወንዝ አባይ፣ ቢ ፍቅር ሰላም፣ ሲ መንጋ ሰራዊት፣ ዲ ወተት ውሃ። አሁንም 5 ሰከንድ አላችሁ። 1 2 3 4 5 የትኛው ነው? ኤ ወንዝ አባይ የሚለው ምንድነው? ወንዝ የምንለው ምንድነው? የወል ስም ሲሆን የተጽኦ ስም ደግሞ አባይ ነው ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው። እና እስከዚህ ድረስ ከተከታተላችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ብዙ እውቀት እንዳገኛችሁበት ተስፋ አደርጋለሁ። ሁልጊዜም ቢሆን ግን ይሄ መቼም ቢሆን ሚኒስትሪ ላይ የማይቀሩ ጥያቄዎች ናቸው እና እኚህን የስም አይነቶች በደንብ አንደርስታንድ ለማድረግ ወይም ለመረዳት ከፈለጋችሁ ደጋግማችሁ ይህን ቪዲዮ ማየት እንዳትረሱት እና ለዛሬ ቸር ቆዩልኝ። አመሰግናለሁ።